ሰላም እንደምን አረፈዳችሁ ውድ የኢትዮጵያ ታይምስ ተከታታዮቻችን፣ የዕለቱን ዘገባዎች በሰዓቱ ይዘን መጥተናል። ተከታተሉ። ተደጋጋሚ ማስጠንቀቂያዎች ብንናገርም የተመለሰ ባለሙያ የለም ሲል የሐዋሳ ዩኒቨርሲቲ ኮምፕሬሄንሲቭ ሪፈራል ሆስፒታል እና ሬዚደንት ሐኪሞች ተናግረዋል። ከጥቂት ቀናት በፊት በሰሞነኛው የጤና ባለሙያዎች እንቅስቃሴ ምክንያት የሐዋሳ ዩኒቨርሲቲ ኮምፕሬሄንሲቭ ሪፈራል ሆስፒታል ሬዚደንት እና ኢንተርን ሐኪሞች በከፊል ስራ ማቆማቸውን ተከትሎ ዩኒቨርሲቲው ተደጋጋሚ ማስጠንቀቂያ አዘል ማስታወቂያዎችን ያወጣ ቢሆንም የወጡ ሐኪሞች አለመመለሳቸውን ቲክቫህ ዘግቧል። ማስጠንቀቂያው የሙያ ክብራችንና አገልግሎታችን የማይመጥን ከመሆኑም በላይ ዛቻና ማስፈራሪያ የታከለበት የሬዚደንት እስርን ያስከተለ ስለነበር ካሳለፍነው ሐሙስ ጀምሮ ሙሉ በሙሉ ስራ ለማቆም ተገደናል ሲሉም ተናግረዋል። እስከ ትናንት ድረስ አንድ ጽኑ ህሙማን ክፍል ታካሚን ከሚከታተል ሬዚደንት ሐኪም በስተቀር ሁሉም ኢንተርንና ሬዚደንት ሐኪሞች ሆስፒታሉን ለቀው መውጣታቸውን የሚያስረዱት ሐኪሞቹ በአካዳሚክ ብቃት ማነስና በተለያዩ ጉዳዮች የተባረሩ ሬዚደንት ሐኪሞችን ለመመለስ የመሞከር አዝማሚያዎች ውስጥ መሆኑንም ሰምተናል ሲሉ ሐኪሞቹ ተናግረዋል። ከዚሁ ጋር በተያያዘ የሐዋሳ ዩኒቨርሲቲ የሴኔት ስራ አስፈጻሚ ኮሚቴ ባደረገው አስቸኳይ ስብሰባ በትምህርትና በስራ ገበታቸው ላይ ያልተገኙ ኢንተርንና ሬዚደንቶች ዛሬ ሰኞ ወደ ትምህርት በመመለስ ሪፖርት እንዲያደርጉ በጥብቅ አሳስቧል። ወደ ትምህርትና ስራ ገበታቸው የማይመለሱ ከሆነ ከግንቦት 12 2017 ዓ.ም ጀምሮ እስከ ሐሙስ ግንቦት 14 2017 ድረስ ብቻ የሚቆይ የይቅርታ ደብዳቤ በማስገባት ወደ ቀድሞ ገበታቸው መመለስ እንደሚችሉ ዩኒቨርሲቲው ገልጿል። በተጠቀሱ ቀናት ወደ ትምህርትና ወደ ስራ ገበታቸው በማይመለሱ ተማሪዎችና ሐኪሞች ላይ የሴኔት ስራ አስፈጻሚ ኮሚቴው የመጨረሻ ህጋዊ እርምጃ እንደሚወስድም አስጠንቅቋል። ካሳለፍነው ሐሙስ ጀምሮ በሆስፒታሉ የሬዚደንትና የኢንተርን ሐኪሞች በስራ ላይ አለመሆናቸውን ያረጋገጡት አቶ ዝናው ይቅርታ ጠይቀው እንዲመለሱ የወሰነው የሐኪሙ ሴኔቶች ነው ብለዋል። የኢትዮጵያ የነርሶች ማህበር የጤና ባለሙያዎች ጉዳይ አሳሳቢ ደረጃ ላይ መድረሱን ገለጸ። ጥያቄ ስለጠየቁ የታሰሩ ባለሙያዎች እንዲፈቱ እንዲሁም ዛቻና ማስፈራሪያዎች እንዲቆሙም ማህበሩ ጠይቋል። ማህበሩ ይህንን ያለው በተለያዩ የሀገሪቱ አካባቢዎች የተካሄደው ባለው የጤና ባለሙያዎች ወቅታዊ እንቅስቃሴ ዙሪያ በላከው መግለጫ ነው። ማህበሩ አሳሳቢ ደረጃ ላይ ለደረሰው የጤና ባለሙያዎች ጉዳይ መንግስት ትኩረት እንዲሰጥ ሲልም አሳስቧል። በአሁኑ ሰዓት እየተነሱ ያሉት የባለሙያዎቹና የማህበሩ አባላት ጥያቄዎች ማለትም የተቋማት የግብአት እጥረት መኖር፣ የደሞዝ ማነስ፣ የጥቅማ ጥቅም አለመኖር፣ የትምህርት እድልና የደረጃ እድገት አለመኖር፣ የስራ ደህንነት ቦታ አለማግኘት ለረጅም ጊዜያት ከሚመለከታቸው አካላት ጋር ለውይይት ሲቀርቡ እና አጀንዳ ሆነው የቆዩ መሆናቸውንም ገልጿል። የሕክምና አገልግሎቱ ተቋርጦ ወይንም ተስተጓጉሎ ጥያቄ ማቅረብ የጤና ተቋማቱ ሆነ ጤና ሙያተኛው ማዕከል የሆኑትን ታካሚዎች ለሞት ለእንግልት የሚዳርግ በመሆኑ የምንቀበለው አይደለም ሲልም ማህበሩ ጠይቋል። ጥያቄ ጠይቃቸዋል ወይም አስተባብራቸዋል በሚል ምክንያት በእስር ላይ የሚገኙ የጤና ባለሙያዎችም እንዲፈቱ በተቋማትም ሆነ በሌሎች አካላት የሚደረጉ ዛቻና ማስፈራሪያዎችም እንዲቆሙ ሲል ማህበሩ ጨምሮ አሳስበዋል። በኢትዮጵያ ከሚቀርበው የወተት ምርት ውስጥ 5% ብቻ ጥራቱን ጠብቆ እንደሚመረት የኢትዮጵያ ምግብና መድኃኒት ባለስልጣን ገለጸ። ባለስልጣን መስሪያ ቤቱ የእንስሳት ተዋጽኦና አልሚ ምግቦች ኢንስፔክሽን ዴስክ ኃላፊ መምሪያ አቶ መሐመድ ሁሴን በአገሪቱ አጠቃላይ የወተት ምርት አቅርቦት ላይ ከፍተኛ የጥራት ችግሮች መኖራቸውን ለአሃዱ ሬዲዮ ተናግረዋል። ማንኛውም ሰው እንደፈለገ ወተት እያዞረ መሸጥ እንደማይችልና ይህም ግንዛቤ በማህበረሰቡ ዘንድ እንደሌለ አለመኖሩን የገለጹት ኃላፊው በተጨማሪም የወተት ምርትና ሽያጭ ከሚያስፈልገው ከፍተኛ ጥንቃቄ አንጻር በጀሪካንና በሌሎችም ባልተፈቀዱ ዕቃዎች ማጓጓዝ ጥራቱን ከማጓደል ባሻገር ለበሽታ አምጪ ተዋጽያን የሚያጋልጥ መሆኑንም ጨምረው ተናግረዋል። ባለሙያው አክለውም ዘርፉ ያላደገ በመሆኑ የሚስተዋሉ የጥራት ችግሮችን ሙሉ በሙሉ ለመቅረፍ አስቸጋሪ እንደሆነባቸውም ጨምረው ተናግረዋል። ከዚህ ጋር ተያይዞ በወተት ምርቶች ላይም በተለይም በባህላዊ መንገድ ለህብረተሰቡ የሚቀርቡ ምርቶች ከፍተኛ ጥንቃቄን የሚሹ በመሆናቸው ወተት አቅራቢዎች በቂ ስልጠናዎችን በመውሰድ ዘመናዊ አካሄዶችንም ሊከተሉ እንደሚገባ አሳስበዋል። የውጭ ባንኮች ከሚቀጥለው ዓመት አጋማሽ ጀምሮ ወደ ኢትዮጵያ መግባት እንደሚጀምሩ የኢትዮጵያ ብሔራዊ ባንክ ገዢ አቶ ማሞ ምህረቱ ገለጹ። የውጭ ባንኮችን ስራ ለማስጀመር በተያዘው እቅድ መሰረት የመጀመሪያዎቹ የውጭ ሀገር ባንኮች በ2025 መጨረሻ ወይም በመጪው ዓመት
አጋማሽ ላይ ወደ ስራ እንደሚገቡና ለዚህም አስፈላጊ የሆኑ ዝግጅቶች በሙሉ መደረጋቸውን አቶ ማሞ ጨምረው ገልጸዋል። በቀጣዩ ዓመት የውጭ ባንኮች ወደ ኢትዮጵያ መግባት እውን ቢሆንም የትኞቹ የውጭ ባንኮች እንደሚገቡ ግን የብሔራዊ ባንኩ ከመግለጽ ተቆጥበዋል። የውጭ ባንኮች እንዳይገቡ እንቅፋት ይሆኑባቸዋል ተብሎ ሲጠቀሱ የነበሩ አንዳንድ መረጃዎች የውጭ ባንኮች ይገባሉ ተብሎ ከተጠቀሰው ጊዜ ቀደም ብሎ ሲስተካከሉ እንደቆዩና አሁን በመስተካከል ላይ እንደሚሆኑ ገዢው ጨምረው ገልጸዋል። የውጭ ባንኮች ቢገቡ አይቀበላቸውም ተብሎ ሲጠቀሱ ከነበሩ መመሪያዎች መካከል በአሁኑ ወቅት ባንኮች በአስገዳጅነት እንዲገዙ የሚገደዱበት ቦንዶችና የ18 በመቶ የብድር ገደብ ጣሪያ ዋነኞቹ ናቸው ተብሏል። የኢትዮጵያ ብሔራዊ ባንክ ገዢ እነዚህ መመሪያዎች እንደሚሻሩና ለዚህም ቀነ ገደብ መቀመጡን የሪፖርተር ጋዜጣ ዘግቧል። በኢትዮጵያ የውጭ ዜጎች በሊዝ የመሬት ባለይዞታ እንዲሆኑ የሚፈቅድ ረቂቅ አዋጅ በነገው ዕለት ፓርላማ እንደሚቀርብ ተገለጸ። የውጭ ዜጎች በኢትዮጵያ መሬትን በሊዝ በባለቤትነት መያዝ የሚያስችላቸው የአዋጅ ረቂቅ በነገው ዕለት ለሕዝብ ተወካዮች ምክር ቤት ይቀርባል ተብሏል። ኢትዮጵያዊ ዜግነት የሌላቸው ግለሰቦች በኢትዮጵያ መሬትን፣ የመኖሪያ ቤትን ወይም ተያያዥ ግንባታዎችን በባለቤትነት ለመያዝ ቢያንስ 150 ሺህ የአሜሪካን ዶላር ሊመድቡ እንደሚገባም አዲሱ አዋጅ ያመለክታል። የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት ወይንም ባለይዞታ መሆን የሚችሉበት አግባብ ለመደንገግ የወጣውን ይህን አዋጅ የሚኒስትሮች ምክር ቤት ተወያይቶ ለፓርላማ የመራው ከ2 ሳምንት በፊት ነበረ። አዋጁ የተዘጋጀው የውጭ ዜጎች በኢትዮጵያ የመኖሪያ ቤት ባለቤት የሚሆኑበት ወይንም ለመኖሪያ ግንባታ የሚውሉ መሬት የሚያገኙበትን ሕጋዊ አሰራር ለመዘርጋት እንደሆነ በመግለጫው መግቢያ ላይ ሰፍሯል። መኖሪያ ቤት ማለት ለግለሰብ፣ ለቤተሰብ መኖሪያ ቤት የሚያገለግል ለንግድ ዓላማ ለማዋል የማይፈቀድ ቤት መሆኑንም አዋጁ የረቂቅ ትርጓሜ ክፍል ላይ አስቀምጧል። የቀድሞ የአሜሪካን ፕሬዝዳንት ጆ ባይደን በካንሰር ህመም መያዛቸው ተሰማ። የቀድሞ የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን በካንሰር በሽታ መያዛቸው የባይደን ጽህፈት ቤት ገልጿል። የ82 ዓመቱ አዛውንት ወደ አጥንታቸው ተዛምቷል የተባለው በኃይለኛ አይነት የፕሮስቴት ካንሰር መጠቃታቸውንም በምርመራ ተረጋግጧል ሲል ጽህፈት ቤቱ ጨምሮ ገልጿል። በሽታው በከፍተኛ ደረጃ ላይ የሚገኝ ቢሆንም ውጤታማ ሕክምና ለማግኘት የተለያዩ አማራጮችም እየተወሰዱ ነው ሲል ተናግሯል። የቀድሞ የአሜሪካን ፕሬዝዳንት ባራክ ኦባማ እና ባይደን ፕሬዝዳንት ዘመን ምክትል ፕሬዝዳንት የነበሩት ካማላ ሃሪስን ጨምሮ በርካታ የዩናይትድ ስቴትስ ፖለቲከኞች የቀድሞ ፕሬዝዳንት ጆ ባይደን ከበሽታቸው እንዲያገግሙ መልካም ምኞታቸውን በማስተላለፍ ተጠምደዋል።